አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የራህመት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ዳንቴ ስራችን እንደቀጠለ ነው ማለት ነው። ክፍል 3ን ይዤ መጥቻለሁ። ዛሬ ደግሞ ኢንሻአላህ ባለፈው ክፍል 2 ላይ አቆምንበት እዚህ ጋር ነበር ያቆምነው ማለት ነው። እና ዛሬ ደግሞ እስኪ የሚቀጥለው እንሰራለን ኢንሻአላህ። ቻናሌን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱኝ ማለት ነው። እንደዚህ የምናውቀውና አንዳንድ ነገሮች እንማማራለን። ያወቅነውን መተዋወቅ አሪፍ ነው ማለት ነው። ለሁሉም ጠቃሚ ነው። እና እንደዚህ አሁን ላይ እዚህ ላይ የምሰራው ሰንተንስ 6 ሰንሰል እሰራለሁኝ ካቆምንበት ጀምረን ማለት ነው። 1 2 3 4 5 6 ሰንሰል 6 ሰንሰል ሰርተን እዚች ላይ እንጠልፋለን ማለት ነው። እዚች ላይ ከዛ አንድ ሁለተኛ 3 4 ይታያችኋል ብዬ ተስፋ አደርጋለሁ። ምክንያቱም ነጭ ስለሆነ ብዙን ጊዜ አይታይም ማለት ነው። 5 እዚች ጋር 6 ተዘዝገ 7 ማለት ነው። ታጫፍና ታጫፍ አንዳንድ እየጨመረ ነው የምንሄደው። 1 2 3 4 5 6 ሰንሰል ከዛ እዚች ላይ በነገራችን ላይ የሆነን ነገር ሳንሞክረው ኦሬዲ አልችልበትም ብላችሁ አትተውት ማለት ነው። ሁላችንም እናታችን ወዲህ ተምረን አይደለም የወጣ ነው። እንደዚህ እየለመረ ነው ማለት ነው። ከዛ 6 ሰንሰል 1 2 3 4 5 6 ያ ትንሽ ያስጠላል፣ ይሰለቻል። ትንሽ ቶሎ እንትን ሲሉ ይሰለቻል የዳንቴ ስራ። አሁንም 1 2 3 4 5 6 አሁን ተጫፏ ጋር 7 እንዳችሁት የምትሄደለ 1 2 3 4 5 6 አሁን እዚህ ጋር ሶስት ኪሮሼት መስራታችሁን እንዲያረሱ ዝጋ ማለት ነው። አንድ ቦታ 3 ነው የምትወጉት። 6 ሰንሰል 2 3 4 5 6 እዚህ ጋር 1 2 3 4 5 6 ተዘዝቷል 7 ከዛ 6 ሰንሰል 2 3 4 5 6
6 ሰንሰለት እዚች ጋር 3 6 ሰንሰለት 1 2 3 4 5 6 ከዛ እዚች ጋር 2 3 4 5 6 7 1 2 3 4 5 6 ሰንሰለት እዚህ ጋር 1 2 3 ክሮሼት 2 3 ክሮሼት 6 ሰንሰለት 6 ከዚች ጋር 1 2 3 4 5 6 ተዘተጎል 1 7 ተዝህና ተዝህ እየጨመራችሁ ስትሄዱ ተዝህ አንድ ተዛራ አንድ ስትጨምሩ በፊት 5 ነው 5 ውስጥ ትሰራላችሁ። ከዛ ተዛራና ተዛራ አንድ ስትጨምሩ 7 ይሆናል ማለት ነው። 6 ሰንሰለት 1 2 3 4 5 6 አሁን እዚህ ጋር ገጠምን ማለት ነው። መጨረሻው ላይ ደረስን ማለት ነው። ይሄው 1 2 3 ተዘዝጋ አሁን እዚች ዳር ላይ አንድ እንወጋለን ማለት ነው። እንዲያሳየኋችሁ ቅርጽ እንዲወጣላችሁ እንዲስቻጋችሁ 3 ሰንሰለት 1 2 3 ወደዚህ እናዞራለን ማለት ነው። በዚህ እናዞርና አሁን ስንት ነው የምንሰራው? እዚህ ጋር ልብ በሉ በፊት 2 ነበረ ማነው አንድ ነበረች። አሁን ሞልተናል። ታታች 5 4 3 2 1 እያን ወደ ላይ መተናል ማለት ነው። አሁን የምንሰራው ስንት ነው? 2 እዚህ ጫፏ ላይ አሁን በስ እዚህ ጫፍ ላይ እንትን አልኩባት ላይ ጫፏ ላይ ማለት ነው። እዚህ ጋር 3 እንትን እንሰራለን 3 ክሮሼት 2 እንዲሁ አያችሁት። ከዛ አሁንም እንደዚህ ጣልፍና ሰንሰለት አሰሩ ማለት ነው። እዚች ጫፏ ላይ ሰራለሁ። እዚች ላይ 1 2 3 እንዲያችሁት። አሁን ደግሞ እየጨመረ ነው የምንሄደው። ከዚህ ደግሞ ይሁን እየቀነስን ማለት ነው። ከዚህ እየቀነስ ከዚህ እየጨመረ ነው የምንመጣው። አሁን ማሳያችሁ እንደዚህ ነው። 6 ሰንሰለት ሰራላችሁ 1 2 3 4 5 6 በፊት 7 ነበር። አሁን ደግሞ አንድ እንተውና 5 ነው የምንሰራው ማለት ነው። ውስጡ ብቻ ከዳርና ከዳር ተታችሁ ትመጣላችሁ። አንድ አንድ 2
ሶስት አራት አምስት አያችሁ እንዲያልኳችሁ ነው። አምስት ነው። አሁን በፊት ሰባት ነበር፣ አሁን አምስት ቀነስ ነው ማለት ነው። ከዛ ስድስት ሰንሰል አንድ ሁለት ሶስት አራት አምስት ስድስት። አሁን ወይ ነው የምንወጋው እዚች ጫፏ ላይ እዚች ጫፏ ላይ ማለት ነው። አንደኛዋ ጫፍ ላይ ከዳርና ከዳር ከዚች ዳር ላይ እዚህ ጋር አንድ ሁለት ሶስት አይቻት። አሁንም ደግሞ እንደዚህ ሰንሰል ሰንሰራ እዚች ጫፍ ላይ አንድ ሁለት ሶስት ከዛ ስድስት ሰንሰል አንድ ሁለት ሶስት አራት አምስት ስድስት ሰንሰል። አሁንም እዚህ ጋር አምስት ማለት ነው። አንድ ከዳር እየተው እንሰራለን። አንድ ሁለት ሶስት አራት አምስት ስድስት ሰንሰል አንድ ሁለት ሶስት አራት አምስት ስድስት። ከዛ አሁን እዚች ጫፏ ላይ አንድ ሁለት ሶስት አሁን እዚች ጫፏ ላይ ሶስት ክሮሼት አንድ ሁለት ሶስት እንደቻት ቅርጽ እያመጣችልን ነው ማለት ነው። አሁን ቅርጽ እያወጣ ነው ኢንሻአላህ። ከዛ ስድስት ክሮሼት ስድስት ሰንሰል ሁለት ሶስት አራት አምስት ስድስት ሰንሰል እዚሽ ላይ አምስት አንድ ሁለት ሶስት አራት አምስት ያቻችሁ እንደዚህ እያደረጋችሁ ከዛ ስድስት ሰንሰል አንድ ሁለት ሶስት አራት አምስት ስድስት። አሁን እዚች ጋር ጫፏና ጫፏ ላይ ሶስት ክሮሼት ሁለት ሶስት ሰንሰል ሰንሰራ እዚች ጋር ሁለት ሶስት ክሮሼት እንደዚህ እያደረጋችሁ ዙር እንሙላና እንገናኝ። ምክንያቱም ይረዝማል በጣም ቪዲዮ እንደምታዩት። በፊት አንድ ነበረች ጫፍና ጫፏ ላይ መውጋት ማለት ነው። ሶስት ክሮሼት ከዚችና ከዚች ላይ ተዘዝ ላይ በፊት ሰባት ነበር፣ አሁን አምስት ታረጉታላችሁ። እንደዚህ እያደረጋችሁ ዙር ሞልታ እንገናኝ። ይሄው እዚህ ጋር ዙር ሞልቻለሁ ማለት ነው። ሶስት ሰንሰል እንሰራለን። ሁለት ሶስት ሰንሰል
ከዛ እናዞራለን ማለት ነው። እናዞርና እዚች ጫፏ ላይ ሆነም አንድ 3 ሰንሰል እንሰራለን። 3 ኪሮሼት 2 3 አያችሁ። ከዛ እንዲች እናደርግና እዚች ላይ ነው የምንጠርፈው። በፊት 2 ነበር፣ አሁን 3 እያደረግን ነው የምንሄደው ማለት ነው። 3 ኪሮሼት እዚህ 3 ኪሮሼት እዚች ጫፏ ላይ 1 2 3 6 ሰንሰል 1 2 3 4 5 6 ሰንሰል 6 ሰንሰል። አሁን በፊት 5 ነበር፣ አሁን 3 ነው የምናደርገው። አንድ እየተንተጉን 1 2 ቴንቴል ወፍራም ስለሆነ እንትኗ በጣም ኪሮሻ ታስቸግራለች፣ ቀጭን ስለሆነች ማለት ነው። ወፈር ያለ ኪሮሽ ቢሆን ደስ አሪፍ ነው። የኔ በጣም ቀጭን ናት ማለት ነው። 2 3 አያችሁ። 1 2 3 4 5 6 6 ከዛ ጫፏ ላይ 3 ኪሮሼት 1 2 3 መካከል ላይ 3 ኪሮሼት እንደዚሁ 1 2 3 ጫፏ ላይ ሆኖ 3 ኪሮሼት 1 2 3 6 ሰንሰል 1 2 3 4 5 6 ሰንሰል ከዚህ ላይ 3 እንጠልፋለን፣ 3 ማለት ነው። 1 2 3 6 ሰንሰል 2 2 3 4 5 6 ተዛዝቼ ጫፏ ላይ ስለሰበረከ 2 3 ከዛዝች ላይ 3 ኪሮሼት 1 2 3 ኪሮሼት አሁንም እዚህ ጫፏ ላይ 1 2 3
እንደዚህ እያደረግ ዙር ሞልተን እንገናኛለን ማለት ነው። እንደዚህ እያደረጋችሁ በፊት አንድ ነበር 2 3 ወደ ላይ ስትሉ እንደዚህ 2 እያደረጋችሁ ማለት ነው። ይሄው ዙር ግጥም ያለው አሁን እዚች ጫፍና ጫፍ ላይ 1 2 3 ክሮሼት 3 እዚች ላይ 1 2 3 ጫፏ ላይ እዚች ጋር 1 2 3 ክሮሼት እንደዚህ ያደረግን አሁንም መልሰን የዚች ነው ቅርጽ ነው እዚች ላይ የምንሰራው ማለት ነው። እንደዚህ እያደረግን ነው የምንሰራው ማለት ነው። ኢንሻአላህ በቀጣይ ክፍል እንገናኛለን። እዚህ ላይ እናቆመውና ማለት ነው። ምክንያቱም በጣም ነው የሚረዝመው፣ ደቂቃው በጣም ይረዝማል። ስለዚህ ኢንሻአላህ በቀጣይ ክፍል እንገናኛለን። ያው እስካለቀ ድረስ ክፍል 1 ክፍል 2 እያልን እስካለቀ ድረስ እንቀጥላለን ማለት ነው ኢንሻአላህ። ለማንኛውም ሰብስክራይብ እያደረጋችሁ ማለት ነው፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እላለሁ። ውድ ቤተሰቦቼ ስለምታበረታቱኝም ከልብ አመሰግናለሁኝ። ላይክ አድርጉ ማለት ነው። ላይክ ስታደርጉ ወደ ሌላ ሼር ያደርገዋል ዩቲዩብ ራሱ ማለት ነው። ላይክ አትርሱ ማለት ነው። እና በቀጣይ ክፍል እስከምንገናኝ ሰላም ቆዩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።